ስትለማመጡት ይቅርታ ስትጠይቁት የሚብስበት ሰው አለ። ከነዚህ አይነት ሰው ጋር እንዴት መግባባት ትችላላችሁ? በሴትም በኩል ይቅርታ ስትጠይቃት ስትለማመጣት አንተ ገብቶክ ጭራሽ እየባሰባት ሄደ። በቃ ይውጣልሽ ብለህ ስትለቃትም ሌላ ችግር ነው። በነገራችን ላይ አንዳንድ ባልና ሚስቶች እንዴት እንደሚያሳዝኑ አንዳንዴ በአንቺ መንገድ እንሂድ አትፈልግም፣ በእኔ መንገድ እንሂድ አትፈልግም፣ እሺ በዚህ እንሂድ አትፈልግም፣ እሺ በዚህ እንሂድ አይፈልግም። ምን እንደሚፈልግ እሱ ራሱ አያውቀው። ምን እንደምትፈልግ እሷ ራሱ አታውቀው። ይቅርታ መጠየቅም ችግር ነው፣ መለማመጥም ችግር ነው። በቃ የራስሽ ጉዳይ ይውጣልሽም ማለት ደግሞ ችግር ነው። ይቅርታ መጠየቅ መለማመጥም ችግር ነው። አይ በቃ ብሎ ይውጣል ብሎ መልቀቅም ደግሞ ሌላ ችግር። ይሄም ክሱ ነው ይመጣል፣ ያም ክሱ ነው ይመጣል። ለዚህ መድኃኒቱ አስተሳሰባችን፣ አመለካከታችን፣ እይታችን ላይ መስራት መድኃኒቱ ይሄ ነው። ይሄንን ነገር መቅረፍና በሰላም ኖራችሁ ማረፍ የምትፈልጉ ከሆነ እኔ እመኑኝ አልኳችሁ፣ በደንብ ራሳችሁ ላይ ኢንቨስት አድርጋችሁ ከሰራችሁ ቤታችሁን፣ ትዳራችሁን፣ ህይወታችሁን ሰላም ታደርጋላችሁ። በቅርብ የሚጀመር ስልጠና አለ፣ እንዳያመልጣችሁ። ሰውየው ጋር ማስተካከል ባትችል ራስሽ ጋር ብዙ ነገር ማስተካከል፣ እሷ ጋር ምንም ማስተካከል ባትችል ራስ ጋር ብዙ ነገር ማስተካከል ትችላለህ። እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ።